ሰላም ጤና ይስጥልኝ። ሰላማዊት ነኝ። አሁን ላሳያችሁ የምፈልገው ኩኪስ አሰራር ነውና ኩኪስ አሰራር በደረቁ ማለት እንዴት እንደሚሰራ ላሳያችሁ ስለፈለኩ ነውና መጀመሪያ ቂቤ ነው የሚሸጠው፣ ገበያ ላይ የሚሸጠው ቂቤ ነው። እሱም 2 ማንኪያ 3 ማንኪያ እንደፈለጋችሁ እኔ ስላደረኩበት ነው ያው ለማሳየት ነው። ከዚህ በኋላ ምን ታደርጋላችሁ? ስኳር ነው የምታረጉት። ስኳር ቢያንስ 4 ማንኪያ 5 ማንኪያ ነው የምታረጉት። ለምን ይህ ስኳር ነው፣ የሸንኮራ ስኳር ነው። 2 3 4 ትንሽ ዱቄቱን ስለምለበት 5 እንደ ኩኪስ በቤታችሁ ውስጥ እንደሚሰሩ ማለት ነውና አሁን ከዛ ምንድነው የማደርገው? ይሄንን ማንኪያ ማለት ነው። በማንኪያም በእጃችሁ ችግር የለውም ማለት ማደባለቅ ከስኳሩ ጋር ማለት ነው። እና ከስኳሩ ጋር በደንብ ታደባልቁታላችሁ። ያው ስኳሩና ቅቤው በጣም መደባለቅ አለበት። ተደባለቀ። ከዛ ምንድነው የምታደርጉት? አንድ እንቁላል ትከታላችሁ ማለት ነው። አንድ እንቁላል በኋላ ይጣላል። ከዛ እንቁላሉን ከስኳርና ከቅቤው ጋር አንድ ላይ ታደባልቁታላችሁ። ከዚህ በኋላ በእጅ ነው እንግዲህ ከዛ ዱቄት ነው እና ይሄ ዱቄት እንግዲህ የኔ ያለኝ ፍሬ እንደ ጋቶ ነው ማለት ብስኩት ምናምን የሚሰራበት ማለት ነው። ጋቶ ምናምን ኬክ የሚሰራበት ነው እና ንጹህ ነው። ያው ብዙ አነፋም እና አይቼ ነው የማደርገው ማለት ነው። ለምን ድርቅ ማለት አለበት። ያው ብዙ ሳላበዛ ያው እጄ ታጥቧል። ስማውስ ቅዱስ አምላክ እያየው እጨምራለሁ ማለት ነው። ጭምቅልቅ ማለት የለበትም፣ ድርቅ ማለት አለበት። እንትኑ ጥም መነሳት አለበት። ጭንቅላት ሄድ እንደዚህ ያስኩት ያው ፀጉር ምናምን አለ አይደል? ለዛ ልጆች ወደዱት። ደግሞ ፍሩን ስከቱት 180 ነው። 180 ዲግሪ ታሞቁታላችሁ። ከዛ ትንሽ መብሰሉ ስታውቁ እንትን ፍሩኑን አጥፍታችሁ እዛ ውስጥ የምታረጉትና ድርቅ ይላል። ከዛ ለመኮርሸም የሚሆን ነው። ብቻ anyway እንደዚህ ነው የሚሰራው። ገና ይቀረዋል። እንደዚህ መሆን የለበትም።
እያያችሁ ማለት ነው እንትን የምትሉት። ይሄ እንዲህ መጣበቅ ምናምን የለበትም። ፍሩኑ ሲገባ 180 ዲግሪ ነው የምታስቀምጡ እያሉ ትንሽ ታስቀምጡትና ወዲያው አታሞቁትም። ትንሽ እንትን ካላችሁ በኋላ ላይ ቁጭ ካረጋችሁ በኋላ ከዛ ላይ ፍሩኑን ታብሉታላችሁ ማለት ነው። እንደዚህ ነው የሚሆነው። በቃ ይሄ እንትን ማለት የለበትም እንደነገርኳችሁ። ከዛ ይላችሁ አሁን እንደዚህ አድርጋችኋል። ያው እንደሰራሁት ጋር ያያችሁት ማለት ነው። ያው በዚህኛው ቅቤ ነው ምናምን። ከዛ ላይ ካላችሁ ሲቆይ ብዬ ግዴታ አይደለም ካላችሁ ይሄኛው ቸኮላት ሲኛው ማለት ነው። ይሄን ቸኮላት ታከብራችሁ አብራችሁ ታቡካታላችሁ ማለት ነው። እያያችሁ አብሮ መደባለቅ አለበት። እኔ እኮ ሰብስክራይብ ምናምን እኮ ብታደርጉ ቀጥታ እኮ 50 እንኳን ቢሞላ ለብዙ ሰው ማለት የሚያይ ሰው ካለ ይጠቅማል ብዬ ለምታውቁ። ግን ሰብስክራይብ ካልሆነ ላይፍ እንደዚህ መግባት አይቻልም። አንዳንድ ነገሮችን ለማስተማር አያችሁ እና በቃ ይሄ እንትን አለ ያው እንደምታዩት ማለት ነው። ይሄ ተሰራ ማለት ነው። እና ከዛ ምንድነው የምታደርጉት አሁን በእጃችሁ ማለት ነው። በእጃችሁ እንደዚህ እየቆነጠራችሁ እንደዚህ ታደርጉትና በፍሩን እቃ እንግዲህ እዚህ ጋር ያደረኩት ያው ለእናንተ ላይ ይታይ ይችላል። በቃ በትክክል እንደዚህ ታረበ ይቀመጣል። ከዛ እዚህ ላይ ይሄኛውን እነሳንሰዋለሁ ማለት ነው። በጣም የሚጣፍጠው እና ለልጆቹ ለእናንተ ትልቆች የምትሆኑ ቁርሳችሁን የጾም ሳይኖር ሲቀር ለቁርስ በሻይ ምናምን ትበላላችሁ ማለት ነው። ከዛ ምንድነው ከዛ እንደዚህ ካረኩት በኋላ ከዛ ምን አደርጋለሁ ቸኮላቱን ከላይ ላይ ያደርገዋለሁ ማለት ነው። ሲወጣ ውስጥም ያለው ቸኮላት አለ ከላይ የሚኖረው አለ። በቃ ናይስ ኩኪስ ይባላል። በቃ ሳሎን ቤታችሁ በቃ አድርጋችሁ እንግዳም ሲመጣ ማቅረብ ትችላላችሁ። በእንደዚህ መልኩ ግዴታ መግዛትም አይጠበቅም ማለት ነው። በቤታችሁ ውስጥ መስራት የምትችሉት ነገር ነው። ቸኮላቱን ካላገኛችሁ ምንም ችግር የለውም። ሴፓ ግዴታ አይደለም ማለት ነው።
ትንሽ የመሰለው በጣም ብዙ ነው የሚሆነው እና አሁን ለብቻችሁ የምትኖሩ ወንድ ላጤ ወይ ሴት ላጤ ሴት ላጤ የሚባል ነገር አለ። እኔ አላውቅም፣ ግን እንደዛ ምናምን ካላችሁ ሰርታችሁ ቴሌቪዥናችሁ እያያችሁ እየኮረሸማችሁ ወይ መዝሙር እያዳመጣችሁ ምናምን ላይክ ሰብስክራይብ ለምን ደግሞ ማታደርጉት? እኔ እኮ እንዴ ባለፈው ሳሙና ምናምን ሳሳያችሁ ብዙ ነገር ያሳያችሁ ነበር፣ ግን እንዴት ነው ብዙ ሰብስክራይብ ከሌለ እንትን ላይፍ መግባት አይቻልም። ላይፍ እንኳን ቀጥታ እየሰራው ሳሙና ወይ ክሬም ምናምን እንዳላሳያችሁ ምንድነው ላይክ እና ሰብስክራይብ ምናምን የሚባለው እሱ ነገር አንሶና ላይፍ ልገባ ስል እንትን አይለኝም፣ አክሴፕት አያደርገኝም። እና ያው ቪዲዮ እየቀረጽኩ ነው ወደ እናንተ የምለቅላችሁ ማለት ነው። እሱም ከረዳችሁ አሪፍ ነው። እንደዚህ ከተያያዛችሁ የማታውቁ ካላችሁ ለማለት ነው። ኦኬ ላፊኒ ኦኬ። ከዛ እስቲ ወደ ላምጣው ከታያችሁ ማለት ነው። እንደዚህ ነው የሰራሁት ማለት ነው። አሁን ይሄ ታያችኋል አይደል? ከዛ እንደዚህ ካላችሁ ያው ውጭ ሀገር ነው ለእናንተ ሳምፕል ነው እንትን ላለው የኢትዮጵያ ካላችሁ ለማግኘት ካለ አሪፍ ነው። እንዲታይ ተደርጎ አብራችሁ የምታወቁት አለ ደግሞ ከዛ ከላይ ሲሆን ውበትም ይኖረዋል ምናምን ያምራል። ልጆች ደግሞ በጣም ነው የሚወዱት። ደግሞ ሲወጣ ሲያምር እሱ እንደበሰለ እንዳያርባችሁ መጠንቀቅ አለባችሁ። ከዛ በኋላ ከገለበጣችሁት በኋላ ምንድነው ፍሩኑን አጥፍታችሁ በራሱ ሙቀት ራሱ ያድርቀዋል ማለት ነው። ክሽ ነው የሚለው በቃ ደስ ይላልና ስትበሉ መኮርሸም አለበት። ደግሞ ውበት አለው ምናምን አሪፍ ነው።
ይታያችኋል። ሁሉም ሰው ይልመድ። ትዕግስትን ይጠይቃል። ይሄ ኩኪስ ነው። ከዛ ፍርን ውስጥ ትከቱታላችሁ። ፍርን ውስጥ 180 ዲግሪ ከዛ እንዳይ